መውላና ይጠይቅ ማለት በገባው ልክና ማወቅ የፈለገውን ነገር በጥያቄ ይጀምረው ችግር የለው። ጥሩ እሺ፣ እሱ ጠይቋል። ቢድዓ መፍጠር የሚቻል ከሆነ እኔ ቢድዓ ብፈጥርስ ነው አይደል ያልከው? ኡስታዝ ሰይድ እኔ አንድ ጥያቄ ጠይቄ ነበረ። ቢድዓ ሐሰና ካለው ለምን እኔ ለራሴ አልፈጥርም? ለምን ሰው የፈጠረልኝን እከተላለሁ? ጥሩ ጥያቄ ነው። ጥሩ ጥያቄ ነው። ሻመድ ሰምተዋል አይደል? ቢድዓ ሐሰና ካለ እኔ ራሴ ለምን አልፈጥርም? ለምንድን ነው የሰው ቢድዓ የምከተለው እያለ ነው። ትክክለኛ ጥያቄ ነው። ያው ለሸህ ሰይድ ስለተጠየቁ ሸህ ሰይድን አስገባቸውና እኔ ታዕሊቅ አደርጋለሁ። ሸህ ሰይድ ስለሆነ ጥያቄው አስገባለሁ ሸህ ሰይድ። ጥሩ ሸህ ሰይድ ከመጡ ኢንሻአላህ አስገባቸዋለሁ። ኡስታዝ አደም የኔ ወይም ኡስታዝ አደም መመለስ እንትን የምትል ከሆነ ኡስታዝ አደም ጥያቄው አንተንም ይመለከታል መሰለኝ። መርሐባ ኸይር ቢስሚላህ ወልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወመን ዋላህ። ሸይኸና መውላና የጠየቁት ጥያቄ ለምን አልፈጥርም እኔ ራሴን ቢድዓ ለምን አልፈጥርም ያሉት መፍጠር ይችላሉ። ነገር ግን ያው መስፈርቶች አሉ፣ ضوابጦች አሉ። አዲስ ቢድዓ ለመፍጠር የሙጅተሂድነት ደረጃ ላይ መድረስ ይጠበቅበታል። ያ ማለት አንድ ነገር ሐሰን ወይንም ደግሞ ቀቢህ መሆኑን የምናውቀው ኢማ በነስ እናገኛለን። ነስ ስንል እንግዲህ ኢማ ከቁርአን ወኢማ ከሐዲስ እናገኛለን፣ ወኢማ ደግሞ ከኢጅማዕ አልዑለማ የምንወስደው ነው። ከዛ ውጭ በቂያስ ነው። በነገራችሁ ላይ ኢጅማዕን ቀድሞት ቂያስ ነው ያለው። ያው በነብዩም አለይሂ ሰላቱ ወሰላም ዘመን የነበረ ነው። እንደ ራንክ ሲያደርጉት ያው አራተኛ ደረጃ ላይ ያመጡት እንጂ ቂያስ የሚባል አለ በረሱልም ሰለላሁ ዐለይሂ ወሰለም ዘመን የነበረ ነውና ቂያስ የምንለው በነስ ደረጃ ያላገኘነውን አንድን ነገር መቂስና መቂስ አለይ ሁክሙና ዒላው ሲገናኙልን አንዱን በአንዱ የምናደርግበት አግባብ ነው። ቢድዓ ሐሰና የሚሉት ደግሞ ዑለማዎች ብዙ ጊዜ አስሉ ይኖርና ከዚያ በሲፋ ደረጃ ከሸሪዓ ሳይኖር ይቀርና ያንን ነገር በባህሪ ደረጃ አምጥተው ይተገብሩታል። እዛ ነገር ላይ ደግሞ ሐሳብ ለመስጠት አፉ በለኝና ማን ነው ቢድዓ ሐሰናን ለመፍጠር የሙጅተሂድ ደረጃ መድረስ አለበት ያለው ህግን ያስቀምጠው? ደሊሉ ምንድነው? ዒልም የሚወሰደው ከነሱ ስለሆነ ነው ሐቢቢ። ነظር ያለበት ነገር ላይ ለምሳሌ አንድ ከሸሪዓ ማይጋጭ ምርጥ ቢድዓ ልፍጠርልህ አስል ያለው ብፈጥርልህ ሁሉም ሰው የዛ አይነት ተመሳሳይ ቢድዓ ቢፈጥር ማን ነው ያ? አስል ለመኖሩ አንተ ተኽሪጅ ማድረግ አቅሙ የለህም ሐቢቢ። ካለህ እኮ ችግር የለም። ለምሳሌ ቢድዓ እንፍጠር፣ እዚሁ እንፍጠር። አንድ ቢድዓ ለምሳሌ አንድ ቢድዓ እንፍጠር፣ ከዛ አንድ ቢድዓ እንፍጠርና እየተሰማማን እኮ ሐሳቤን አስጨርስ። ቆይ መውላና ይጨርስና ጥያቄውን ይጨርስና ከዛ ሻድም ትመልስለታለህ። ይጨርስ ጥያቄው። መጀመሪያ ضبط እናድርገውና ከዛ በኋላ ቢድዓውን ትፈጥረውና እናየዋለን። ስለዚህ ምንድነው የሚሆነው? ቢድዓን ፈጥሮ ይሄ ቢድዓ ሐሰና ነው ብሎ በዛ ነገር ላይ ብይን መስጠት የሚችሉት አኢማዎች ናቸው። እነዚያ ቁርአንና ሐዲሱ አላዎቹ በአጠቃላይ ያሏቸው ዑለማዎች ናቸው ያንን ማድረግ የሚችሉት ነው። ያ ደግሞ በቂያስ በኩል ነው ብዙውን ነገር የሚያገኙት፣ ወይንም ደግሞ የረሱል ሰለላሁ ዐለይሂ ወሰለም ሐዲሱ በአጠቃላይ ከዛ እስቲንባጥ አድርገው ከዚህ አንፃር አስላለው ነገር ግን ከባህሪ ከዓደድ ከምን አንፃር ደግሞ በዚህ መልኩ የተሰራ ብለው የሚያመጡት እሳቸው ናቸው እንጂ ሁሉም ያው ሙሰማ ሁሉ ተነስቶ እኔ እቺን አዲስ ቢድዓ ፈጥር ያለሁና እቺ ቆንጆ ቢድዓ ናት ብሎ ማድረግ አይችልም ነው። አይ እኔ በዛ ደረጃ ዓሊም ነኝ ካሉ መውላና ይችላሉ አልኩኝ እኮ ችግር የለውም። ዋናው ዒልሙ ይኖር እንጂ ዲን ግን ያው የማንም ዝም ብሎ እንትን መጫወቻ አይደለም። ዑለማዎች በዛ መልኩ ነው የሚወስዱት። የገዛቤን ያህል ነው ያወራሁት። እሳቸው ደግሞ መናገር ይችላል። ሀቢቢ ለምሳሌ መውሊድን የፈጠሩት ምንም ብንወስድ እንዲህ ዑለሞች ምናምን አይደሉም።
የሆኑ ተራ ማህበረሰብ ነው የፈጠረው። እኛም እንደዛ ለምሳሌ እኔ የሆነ አዲስ ቢድዓ እንፍጠር፣ አንድ ቢድዓ እንፍጠርና ይሄ ቢድዓ ሐሰና ነው ወይ ሰይዓ ነው ትለኛለህ። ሁሉም ሰው የራሱን ቢድዓ መፍጠር ከቻለ እኔ ለምን ሰው እከተላለሁ ነው ዋና ጥያቄ። እንደኔ ተመሳሳይ የሆነን ሰው የፈጠረውን ቢድዓ ለምን እከተላለሁ? ለምሳሌ አንድ ቢድዓ እንፍጠር። ነቢያችን ሰለላሁ ዐለይሂ ወሰለም የተወለዱበት ቀን ሁላችንም አደባባይ እንውጣና ሰላተ ሹክር እንስገድ። ለመተናነስ ባዶ እግራችንን እንውጣ። ያው ባዶ እግር መሄድ አስላለው፣ ሰላተ ሹክርም አስላለው። የደስታ ነቢያችን ሰለላሁ ዐለይሂ ወሰለም ስለተወለዱ በደስታ 2 ረክዓ እንስገድ አደባባይ ወጥተን። ከዛ በዛ ቀን ሰደቃ እናብላ፣ ሰደቃም አስላለው። ነቢያችን ሰለላሁ ዐለይሂ ወሰለም ሰደቃ ዲናችን ላይ አለ፣ ሰላተ ሹክርም አለ፣ ባዶ እግርም መሄድም አለ። ይሄ ቢድዓ ሐሰና ነው ሰይዓ ነው? እሱን ለመወሰን እንዳልኩህ ነው፣ የዑለማዎችን እይታ ይፈልጋል። አንተ የምትፈጥረው ነገር ዑለማዎች የሸሪዓ ሚዛን ላይ ያስቀምጡና ከዚያ በኋላ የትኛው የቢድዓ ኮንሰፕት ላይ ይገባል። እነ ሱልጣኑል ዑለማ ዒዝ ብኑ ዓብድሰላም በከፈሉት መልኩ ቢድዓ ዋጅብ ላይ ነው፣ ቢድዓ ሙስተሐብ ነው፣ ሙባህ ነው፣ መክሩህ ነው፣ ሙሐረሙ ላይ ነው የሚያርፈው የሚለውን የመነጸሩ ባለቤቶች ዑለማዎች ናቸው። ይህን ነገር መልስ የሚሰጡት ነው። የመውሊድን ጉዳይ ምሳሌ አንስተሃል። የመውሊድ ጉዳይ የፈጠሩት ተራ ሰዎች ናቸው ብለሃል። አክቹሊ የፈጠሩት ተራ ሰዎች ለመሆናቸው ማስረጃ የለህም። ይልቁንስ የፈጠሩት ዑለማዎች ለመሆናቸው ማስረጃ አለን። ይህንንም ከኢማዎች ወስደን ነው። ከአሁን በፊት ለአንድ ወር ያህል ስለ መውሊድ ስንወያይ ሰምተህን ከነበረ በመሊክ ሙዘፈር ዘመን ተፈጠረም ከተባለ መውሊዱ መሊክ ሙዘፈር ማለት ትልቅ ዓሊም፣ ዓቢድ፣ ዛሂድ፣ ጀግና እንዲህ እያሉ ነው እነ ኢብኑ ከሲር ሲያሞካሹት፣ እነ ስዩጢ እነ በዚህ መልኩ ነው ሲያሞካሹት የነበረው። እሱ ያመፍጠሩ አይደለም ባይዘው ወይ ወደ ቢድዓ ሐሰናነት ያመጣው። በወቅቱ የነበሩት ኢብኑ ደህያ የተሰኙ ትልቅ ኢማም የመውሊድ ኪታብ ሁላ ጽፈውለት በዘመኑ የነበሩ ዑለማዎች ሁሉ ተሰብስበው ኢስተሕሰነሁል ዑለማ ነው የሚሉት። ዑለማዎቹ ይሄ ቆንጆ ቢድዓ ነው ብለው እንትን አደረጉት። መልካም እሺ ኡስታዝ፣ እዚህ ጋር አንድ ጥያቄ ልጠይቅህና በየጊዜው በየዘመኑ ለሚፈጠረው መርሐባ ሀይቢ፣ አይ ጥያቄ አንድ ላይ አያይዘህ እንድትመልስልኝ ጨርስና ታወራለህ ሀቢቢ፣ አታቋርጠኝ። አንተ ሙሉ ስትጨርስ ድረስ እና የመውሊዷን ጉዳይ እንድታስተካክላት ብዬ ነው። እዚህኛው ላይ እመጣልሃለሁ። ስለዚህ መውሊዱ በዑለማዎች ይሁንታ እንትን የተደረገ ነው፣ ኢስቲሕሳን ያገኘ ነው። ለዛ ነው የምናከብረው። ለዚያ ነው አንድም ሙዕተበር የሆነ ዓሊም ማለት ሙዕተበር የሆነ ዓሊም በማያሻማ መልኩ ሁላ በወቅቱ አልኸለፈም። በወቅቱ ከዚያ በኋላ የመጡ አንድ ሁለት ሰዎች እንደ መውሊድ ባይሆን ጥሩ ነው ብለው ከራሃን ያሉት አሉ። አንዳንዶቹ ደግሞ ዒድ አድርገው የያዙትን ለመክለፍ ሲሉ ዒድ መሆኑን ቢድዓ ነው ያሉት አሉ። ኢብኑ ተይሚያ ዒድ መሆኑን ነው ቢድዓ ያሉት። እንደዚሁም ሻጢቢም ዒድ መሆኑን ነው ቢድዓ ያሉት። ከዛ ውጭ መክሩህ ነው ያሉ አንድ ሁለት ዓሊሞች አሉ። ወኸላስ ይሄ ነው ያለው ነገር መውሊድን በተመለከተ። አማ ሆነ አንተ መውላና የራሴን ቢድዓ ልፍጠር፣ እነሱ በዚህ መልኩ እንትን አድርገዋል፣ እኔም ደግሞ ሰላተ ሹክር ወጥቼ በባዶ እግር ወጥቼ ልስገድ፣ ህዝቡን ልሰብስብ፣ እዛ ላይ ላብላ ላጠጣ ምናምን ያልከው ይሄ ነገር አድርገው ካደረከው በኋላ በዚህ ዘመን ያሉ ትልልቅ ዑለማዎች ይሄንን ጉዳይ ያዩትና ልክ አሁን በባለፈው ታስታውስ ከነበረ የጎዳና ላይ ኢፍጣር የሚል አዲስ ነገር መጣ አይደለም ሐቢቢ? ይሄ የጎዳና ላይ ኢፍጣር የዛሬ 2 ዓመት ከፍተኛ እንትን ፈጥሮ ነበረ። ግማሾቹ ዑለማዎች ይሄ ቢድዓ ነው ይላሉ፣ ማለት ቢድዓ በመጥፎ በኩል ያለውን፣ ከፊሎቹ ደግሞ ቢድዓ ሐሰናን የሚል አለ። ይሄንን እይታ ያመጡልን መውላና አንተና እኔ ሳይሆን ዑለማዎቹ ናቸው። እዛን ወቅት ላይ የተለያዩ ሐሳቦች እንሸራሸሩ ነበረ። ስለዚህ አሁንም አንተ ይሄ ልፍጠር ካልክ ፍጠረውና ሳትፈጥር ዑለማዎችን ብታማክር ጥሩ ነው። አይ ከፈጠርኩት በኋላ ነው ካልክ ደግሞ አንተ መነጸሩ ስለሌለ መነጸሩ ያላቸውን አኢማዎችን ዑለማዎችን ጠይቀህ ኢማ መነጽር ምን ይመስልሃል?
በአንተ እይታ ቢድዓ ሐሰና ነው ሰይአ ነው? እኔ እኮ እዛ ደረጃ ላይ አልደረስኩማ። የነዘር እይታ ላይ አልደረስኩማ ሐቢቢ፣ እዛ ደረጃ ላይ አልደረስኩም። እኔ ዑለማዎች ያሉትን ነው የምለው። ዑለማዎች ካሉት ውጭ ቅንጣት ልል አይቻለኝም። እኔ አንድ ጣሊበል ዒልም ነኝ። ገብቶሃል አይደል? ስለ መውሊዱ ጉዳይ ብትጠይቀኝ እስከ የውመል ቂያማ ድረስ ክፍት ነው ነው እልሃለሁ። ክፍትነቱ ግን ለማን መሰለ? እሱን እኮ ነው እየነገርኩ ያለሁት። የሚከፈተው ቢድዓ ሐሰና የሚባለው በዘመኑ በእያንዳንዱ ክፍለ ዘመን ሙጀዲዶች አሉ አይደለም? አንተም እንደምታውቀው። ስለዚህ እነዛ ሙጀዲዶች ምንድነው ስራቸው? በዛን ዘመን የሚፈጠሩ የተለያዩ ተግባራቶችን እያዩ በመነጸራቸው ባጉሊ መነጸራቸው ፊልተር እያደረጉ ካቴጎራይዝ ማድረግ ነው ስራቸው። ሐሰናውን ሐሰና ይሉታል፣ ጀዋዙን በጀዋዝ ያመጡታል፣ ሙባሁን በሙባህ ያመጡታል፣ መክሩሁን በመክሩህ ያመጡታል፣ ዋጅቡን በዋጅብ ያመጡታል። ወሃከዛ። ለዚህ ነው ዑለማዎች ስር ቂርአት እንቅራ የምንለው። ካልሆነ ዝም ብለን ከጎግል የምንወስድ ከሆነ ወይ ከንባብ ላይ ከሆነ መን ካነ ኪታቡሁ ሸይኹሁ ካነ ኸጠኡሁ አክተር ሚን ሰዋቢህ ከማ ዩቃል። ከመጽሐፍ ካነበብን የምንሳሳተው ልክ ከምንሆነው ይበዛል። ከዑለማዎች ስር መቅራት ያለብን ለዚህ ነው። እና እኔ አሁን አትፍጠር አይደለም እያልኩ ያለሁት፣ ፍጠረው። ነገር ግን ዑለማዎች ኢማ አንተ ወስደህ ያን ነገር ፈትዋ ትጠይቅበታለህ፣ ወኢማ ደግሞ እነሱ ቀድሞ ያ የፈጠርከውን ነገር አይተው ፈትዋ ይሰጡሃል። ሀከዛ አለቀ ማለት ነው። ከዚያ ውጭ ሰሓበቱል ኪራም ይኸውልህ፣ እኔ የቢድዓ ሐሰናንና የቢድዓ ደላላን ጉዳይ የረሱልን ሰለላሁ ዐለይሂ ወሰለም ሃዲ ማየታችን በቂያችን ነው። የረሱል ሰለላሁ ዐለይሂ ወሰለም ሃዲ ማለት ጠሪቃቸው ማለት ነው፣ መንገዳቸው ማለት ነው። አረሱል ሰለላሁ ዐለይሂ ወሰለም ሰሓበቱል ኪራም እሳቸው ሳያዟቸው በርካታ ስራዎችን ሰርተው ይመጣሉ። የአላህ መልእክተኛ ዘንድ ይመጡና በአንድም በሌላ መልኩ ወይ ነቢዩ ዐለይሂ ሰላቱ ወሰላም መጀመሪያ ይከሽፏቸውና ይሄን ያደረጋችሁት ለምንድን ነው ይሏቸዋል፣ ያብራሩላቸዋል። ወይ በጥያቄ መልኩ ይቀርብላቸዋል፣ ወይ ድንገት ሲሰሩት ይደርሱባቸውና ለምንድን ነው ይሏቸዋል። ያ ነገር ከእስልምና ፕሪንሲፕል ጋር መርሆች ጋር ገጥሞ ሲገኝ፣ ከቀዋዒደ ሸሪዓ ጋር ገጥሞ ሲገኝ ይቀበሉታል። በተቃራኒ ደግሞ በመቶዎች የሚቆጠሩ ሪዝን እንትኖችን ተጨባጮችን ክስተቶችን ላመጣልህ እችላለሁኝ። ሰሓቦች የሆነ ነገር ሰርተው ያ ነገር ከሸሪዓው ቀዋዒድ ጋር የማይገናኝ ሆኖ ሲያገኙት በወቅቱ የነበሩት ብቸኛ ሙፍቲ ብቸኛው ኢማም ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ስለነበሩ ያን ነገር ይመልሱባቸዋል። ልክ እንደነ ኢብኑ እስራኤል እኔ አልጠለልም እንዳለው አይነት ሰው እንደነ ሰላተቱ ረህጥ እኛ አናገባም አንተኛም እንጾማለን አንበላም እንዳሉት ሰው መልሰውባቸዋል። ሌሎቹ እንደነ ቢላል እንደ ሌሎች ደግሞ ቁል ሁወ አላሁ አሐድ ደጋግሞ ከሌላ ሱራ ጋር ይቀራ የነበረውን ሑቡከ ኢያሃ አድኸለከል ጀና ብለዋቸዋል። ይሄ ማለት ምን ማለት ነው? ዑለማዎች እንደሚሉን የረሱሉ ሰለላሁ ዐለይሂ ወሰለም ሃዲያቸው መንገዳቸው ያ ነው። ቢድዓ ሐሰናና ቢድዓ ደላላ አለ የሚለውን ዑለማዎች የወሰዱት ማለት ነውና ይሄ ነው።